ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች፣ በዛሬው ዕለት ይዤላችሁ የመጣሁትኝ ጸሎት ይሆናል። ይህም ጸሎት የሚያመለክተው በህልመ ሌሊት ለተሰቃያችሁ፣ እንዲሁም ለተቸገራችሁ፣ ትዳር ለመያዝ እጅጉን ተቸገራችሁ፣ ፍቅረኛ ለመያዝ የተቸገራችሁ፣ በህልማችሁ ግን ህልመ ሌሊት እየመጣ ሴት ወይም ወንድ እየሆነ ከሰዎች ጋር እየተገናኘ ትክክለኛ ህይወታችን በአግባቡ እንዳንመራ እንቅፋት ለሆነብን እርኩስ መንፈስ መሆን የሚችል ጸሎት ነው ይዤላችሁ የመጣሁት። ይህንን ጸሎት የምንጸልየው በህልማችን እየመጣ ሴት ወይም ወንድ እየሆነ የሚገናኘንን እርኩስ መንፈስ ለማባረሪያ ነው። ይህንን ነገር በምናደርግበት ሰዓት በአግባቡ የጸሎት ልብስ ለብሰን መሆን አለበት። ከቻልን ጸበል እየተጠመቅን ስግደት እየሰገድን ቢሆን ጸሎቱ አፋጣኝ መልስ ያገኝልናል ማለት ነው። ጸሎቱን ከመጀመራችን በፊት አባታችን ሆይ በማለት እንጀምራለን ማለት ነው። አባታችን ሆይ ብለን ጸሎት ከከፈትን በኋላ ነው ማንኛውንም ጸሎት መጀመር ወይም ደግሞ ማከናወን ያለብን። ስለዚህ አባታችን ሆይ በማለት ትጀምራላችሁ ማለት ነው። ይህንን ጸሎት በድግግሞች ነው መጸለይ ያለባችሁ። አንድ ቀን ሁለት ቀን ጸልያችሁ ማቋረጥ ሳይሆን በየጊዜው በድግግሞች መጸለይ ያለበት ነው። ከቻላችሁ እስከ 7 ጊዜ መጸለይ ያለባችሁ። ካልቻላችሁ ግን ቢያንስ አንድ ጊዜ ጸልያችሁ ከቤታችሁ መውጣት ይኖርባችኋል ማለት ነው። ስለዚህ ይህንን ጸሎት በምታከናውኑበት ሰዓት በአግባቡ የጸሎት ልብስ ለብሳችሁ መሆን አለበት። በአግባቡ ጸበል እየተጠማቃችሁ ቢሆን አፋጣኝ መልስን ማግኘት ትችላላችሁ ማለት ነው። ይህ ጸሎት የሚያገለግላችሁ ይህንን እርኩስ መንፈስ በማባረር እናንተ ትክክለኛ ህይወት፣ ትክክለኛ የፍቅር የትዳር ጓደኛ እንድትይዙ የሚያግዛችሁ ነው። የሚጻረራችሁን በሽታ የሚያባርርላችሁ በመሆኑ ማቋረጥ የለባችሁም። ስለዚህ ወደ ጸሎቱ በቀጥታ እገባለሁኝ። እግዚኦ በስምከ አድህነኒ ወበኃይልከ ፍትሐ ሊተ እግዚኦ ስምዐኒ ጸሎትየ ወአጽም ቃለ አፉየ እስመ ነኪራን ቆሙ ለአልየ ወኃያላን ሐሰስዋ ለነፍስየ ወኢረስይዎ ለእግዚአብሔር ቅድሜሆሙ ናሁ እግዚአብሔር ይረዳአኒ ወእግዚእየ አድኅና ለነፍስየ ወይመይጣ ለእኪት ዲበ ጸላትየ ወበጽድቅከ ሠርዎሙ ዘእምፈቃድየ እሰውእ ለከ እገኒ ለስምከ እግዚኦ እስመ ሰናይ እስመ እምኩሉ ምንዳቤ አድኅንከኒ ወርየት ዓይንየ በጸላትየ። ይህንን ጸሎት እየደጋገምን ከቻልን እስከ 7 ጊዜ መጸለይ አለብን። ይህንን ጸሎት እየጸለይን ይህንን እርኩስ መንፈስ ጸበል እየተጠመቅን ስግደት እየሰገድን ማስወገድ እንችላለን። እግዚአብሔር ከእናንተ ጋር ይሁን። ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።